በዛሬ ቪዲዮአችን የምናየው ኤሌክትሮን ነው። ኤሌክትሮን በአተም ውስጥ በሚዞርበት ጊዜ አተም ውስጥ ኤሌክትሮን አለ ብለናል እናውቃለን አይደል ተማሪዎች? አሁን ኤሌክትሮን አተም ኒውክለሱን እንደዚህ ሴንትራል ፓርት ኦፍ አተሙ ኒውክለስ አይደለም መሀል ላይ ያለችው ኤሌክትሮን ደግሞ እንደዚህ ይዞራል። የዛሬ ትምህርታችን ኮንሴፕት ኤሌክትሮኑ በሚዞርበት ጊዜ እኛ የት ቦታ ላይ እንደሆነ ኤሌክትሮኑ ማወቅ የምንችለው እንዴት ነው የሚል ነው። ሁለት ነገር ነው። አንዱ ሄሲንበርግ ፕሪንሲፕል ነው፣ ኳንተም ነምበርስ። ሄሲንበርግ የሚባል ሳይንቲስት ነው። እቺኛው ፎርሙላ ዲዛይን ያደረገ ነው። ፓርቲክልስ ላይክ ኤሌክትሮንስ ዶንት ሃቭ ኤ ዴፊኒት ፖዚሽን ኤንድ ሞመንተም ሳይመንቲኒየስሊ። አሁን ቅድም እንዳልኳችሁ ኤሌክትሮኑ እንደዚህ በሚዞርበት ጊዜ ያለማቋረጥ ሰርኩሌት ሲያደርግ ኒውክለሱን ማለት ነው። አሁን በዲያግራም ብናየው እንደዚህ አድርገን ይሄ አተም ነው ብለን ብንወስድ እዚህ አተም ላይ ኤሌክትሮን ይኖራል። አሁን ኤሌክትሮን አለ። ይሄ ኤሌክትሮን እንደዚህ ሰርኩሌት ሲያደርግ የትኛው ቦታ ላይ ነው ያለው ብለን ስንፈልግ በአንድ ጊዜ ቦታውንም ሞመንተሙንም ማግኘት አንችልም። ይሄን ሄሲንበርግ ነው ያረጋገጠው። በአንድ ጊዜ ሄሲንበርግ ቦታውን ያለበት ቦታ ለምሳሌ እቺ ኤሌክትሮን እዚች ጋር ነች ያለችው፣ እዚች ፖዚሽን ላይ ነች ያለችው። ቦታውን ሞር አኩሬትሊ ልናገኘው እንችላለን። ኤግዛክት ፖዚሽኑን እናገኛለን። ኤግዛክት ሞመንተሙን ግን ማግኘት አንችልም። ሞመንተም ማለት የሆነ እንትን ሊኖር ይችላል፣ የሆነ ማስ በሞሽን ላይ ሲሆን ማለት ነው። ሞሽን ላይ አንድ ነገር ሲንቀሳቀስ የራሱ ምን አለው? ማሱና ቬሎሲቲ ሞመንተም ይሰራል። ስለዚህ አሁን ኤሌክትሮኗ እዚች ጋር ትሆን ትችላለች። ለምሳሌ እቺ ኤሌክትሮን ነች እንበል። እቺ ኤሌክትሮን ፖዚሽኗን ካገኘን ሞመንተሟን ግን አኩሬትሊ አናገኛትም። ፖዚሽኑን ሞር ፕሪሳይስሊ ብናገኝ ሞመንተሙን ግን ሌስ ፕሪሳይስ ነው የምናገኘው። ሄሲንበርግ ነው ይሄን ያለው። ሳይመንቲኒየስ ማለት በእኩል ሰዓት ኤሌክትሮን ፖዚሽኑንም ሞመንተሙንም ማግኘት አንችልም። ስለዚህ እቺን ፎርሙላ እንደዚህ አድርጎ ዲዛይን አደረገ። ቼንጅ ኦፍ ኤክስ ታይምስ ቼንጅ ኦፍ ሞመንተም ይበልጣል ከፕላንክስ ኮንስታንት ኦቨር 4 ፓይ። ይሄ ምን ተባለ? ዘ አንሰርቴኒቲ ኦፍ ሄሲንበርግ ፕሪንሲፕል። አሁን ዋናው ኮንሴፕቱ ተማሪዎች እዚህ ጋር ኤሌክትሮን ሰርኩሌት በሚያደርግበት ጊዜ ኤሌክትሮኖች ሙቭ ያደርጋሉ በአተም ውስጥ ያለማቋረጥ። ነገር ግን ኤሌክትሮኑ ያለበትን ቦታ በትክክል ለማግኘት ፖዚሽኑን እንኳን በትክክል ሞር ኤግዛክት ፖዚሽን ብናገኝ ሌስ ኤግዛክት ወይም ደግሞ ሌስ ፕሪሳይስ ሞመንተም ይሆናል። ከሌስ ሞመንተም ጋር ስናባዛው ይበልጣል ወይም ከፍ ያለ ነው ከፕላንክስ ኮንስታንት ኦቨር 4 ፓይ። እቺ ፎርሙላውን ዲዛይን አደረገ ሄሲንበርግ ፕሪንሲፕል ወይም ሄሲንበርግ የተባለው ሰውዬ። ከዛ በኋላ ኳንተም ነምበር ተብሎ ሳይንቲስቶች ሲመራመሩ ኳንተም ነምበር ደግሞ መጣ። አሁን ያ ኳንተም ነምበር ምንድነው መሰለው? ዋና ዓላማው ተማሪዎች ያቺ ኤሌክትሮን ሙቭ በምታደርገው ኤሌክትሮን የሆነ ቦታ ላይ ስትሆን እንዴት ማግኘት እንችላለን? በኳንተም ነምበር። አሁን ኳንተም ነምበር 4 ህጎች አሉት። 1 2 3 4። አንደኛው ዘ ፕሪንሲፓል ኳንተም ነምበር ተባለ። ኤን በኤን ነው የሚገለጸው። ምንድነው? ኢነርጂ ሌቭሉንና ዲስታንሱን የሚገልጽልን። ዲስታንስ ማለት ከኒውክለሱ የሚርቀው ኒውክለሱ አቺ ብትሆን ከዚህ አንስቶ እስከዚህ ድረስ ዲስታንስ ነው። ኢነርጂ ሌቭል ደግሞ ማለት ይሄኛው ሼል ያለው የኢነርጂ ሌቭል የሚገልጽልን ምን ይባላል? ፕሪንሲፓል ኳንተም ነምበር። ሁለተኛው አንጉላር ሞመንተም ኳንተም ነምበር፣ አንጉላር ኳንተም ነምበር እንለዋለን። አንጉላር ሞመንተም ኳንተም ነምበር በኤል ነው የሚገለጸው። ይሄ ደግሞ ምንድነው የሚገልጽልን? አቶሚክ ሼፕ ኦፍ አቶሚክ ኦርቢታል ነው። ሰብ አቶሚክ ኦርቢታል ስላሉ በዛ ላይ ያ ሰብ አቶሚክ ኦርቢታል ለምሳሌ ኤስ ኦርቢታል ሊሆን ይችላል፣ ፒ ኦርቢታል፣ ዲ ኦርቢታል፣ ኤፍ ኦርቢታል፣ ሰብ አቶሚክ ኦርቢታሉን ይገልጽልናል። በኤል ነው የሚገለጸው። ሶስተኛው ማግኔቲክ ኳንተም ነምበር ነው። ማግኔቲክ ኳንተም ደግሞ ኦሪየንቴሽን ኦፍ ዘ ኦርቢታል ኢን ስፔስ። አሁን ያ ኦርቢት የራሱ የሆነ ምን አለው? ስርዓት አለው። ኤሌክትሮን ሙቭ በሚያደርግበት ጊዜ በዛ ኦርቢት ላይ
የራሱ የሆነ ስርዓት አለው። ያን ኦሪንቴሽን የሚገልጽልን ምን እንለዋለን? ማግኔቲክ ኳንተም ነምበር ኤምኤል ነው። በኤምኤል ነው የሚገለጸው። ቫልዩ ደግሞ ከማይነስ ኤል እስከ ፕላስ ኤል ነው። ለምሳሌ ኤን ኢዝ ኢኳል ቱ 3 ቢሆን ኢነርጂ ሌቭሉ 3 ቢሆን አንጉላር ሞመንተሙ ስንት ይሆናል? ኤን ማይነስ 1 ይሆናል። እስከ ኤን ማይነስ 1 አይደለም ይሆን 0 1 2 ይሆናል ማለት ነው። ማግኔቲክ ኳንተም ነምበሩ ደግሞ ስንት ይሆናል? ከማይነስ ኤል እስከ ፕላስ ኤል አይደለ? ኢንክሉዲንግ 0 ማይነስ 3 ማይነስ 2 ማይነስ 1 0 1 2 3 ድረስ ይሆናል ማለት ነው። ግልጽ ነው። አራተኛው ስፒን ኳንተም ነምበር ይሄ የሚገልጽልን ማግኔቲክ ፊልድ ሲፈጠር አሁን ኤሌክትሮኑ በፍጥነት እንደዚህ ሲሽከረከር ማግኔቲክ ፊልድ ይፈጥራል። ያ ማግኔቲክ ፊልድ ሲፈጠር የራሱ ምን አለው? ዳይሬክሽን አለው። ዳይሬክሽኑ ፕላስ ኦር ማይነስ ነው። ፕላስ ሃፍ ኦር ማይነስ ሃፍ ነው ኦቨር። አሁን ዛሬ ስለ ኳንተም ነምበር አሳይቻችኋለሁ። ይሄንን ግን በደንብ ግልጽ የሚሆንላችሁ በሚቀጥለው ቪዲዮአችን ላይ የራሱ የሆነ ካልኩሌሽን አለው። ኤን ለምሳሌ ይሄን ያህል ሲሆን የሆነ ቫልዩ ኤን ተብሎ ሲሰጠን ማግኔቲክ ኳንተም ነምበሩ ምን ይሆናል? ስፒኑ ምን ይሆናል? እንዴት ካልኩሌት እናደርገዋለን? ይህንን በደንብ አድርገን በሚቀጥለው እናሳያችኋለን።